ስቀርጽ በጣም እንትን አላለም። ይሄ አስገብቼ ነበረ አልገባም። ለካ ቆሞ ነበር ካሜራው። ልብ አላልኩም። ይሄ ነገር ታውቃላችሁ ብዬ አስባለሁ። በጣም ይጥማልና አሁን ገና እንትን ያይነው አልቆ እንደገና እየደራ ነው። አያችሁ ይሄው ይሄን ይመስላል ማለት ነው። በጣም ሚጥም ነውና ጣፋጭ ነገር ነው። ኑ እንብላ። የደረሰ ነው እንግዲህ ስደርስ አብረን ነው የምንበላው ማለት ነው። ይሄ ያያችሁ በጣም ደስ ይላል ማለት ነው። ዛሬ ጀበል በጣም ነው ደስ የሚለው። ኑ አብረን እንቆይ ትንሽ ደቂቃ። በጣም ነው ደስ የሚለው ማለት ነው። እያችሁ እንዳለ እንትን እያለ ነው። እና ዩት አገራችን የናፈቃችሁ አግዳር ነገር እና በጣም ጀበል ደስ ይላል። ዛሬ ዩት ሎሚ የራሱ ማለት ነው በጓሮ ነው የሚጠቀሙት። ከውጭ እንግዲህ አይገዙም። የጀበል ሰው ኦሮካ ብትሉ ባቅሌ ብትሉ ዛተር ብትሉ ይሄ ፓቱሽ የሚሰራና ቅጠላ ቅጠሎች የነሱ ቅጠል እንደ ፍየል ቅጠል ነው እንግዲህ ቅጠል መብላት ነው እዚህ ሀገርና እሱም አይገዙም ማለት ነው። በጓሮ ነው የሚጠቀሙና በጣም ደስ ይላል ማለት ነው። ይሄ ነገር እና እዩት ተጎባኙ ቤተሰብ። ብርቱካን ደግሞ እዛ ጋር ትልቁ ይታያል ብዬ ተስፋ አደርጋለሁ። ብርቱካን ነው በጣም ደስ ይላል ማለት ነው። አያችሁ እዚህ ጋር ደግሞ እዚህ ጋር ሳይ ማለት ነው የአባቴ በር ላይ ያሉ አፍካቶች አስታወስኩኝ ማለት ነው። እዚህ ጋር አፍካቶ ሳይ ማለት ነው ወይኔ ደርሼ ቢበላ ያልኩኝ ራሱ ያስታወስኩኝ። ገና እንትን ያለ ነው። ይሄ ምንድነው? አበባ ገና ያወጣ ነው ማለት ነው። አሁን በውስጥ በሱ እንትን ቢገረዝ ወዲያው አይቆይም ይበቅላል ማለት ነው። እንግዲህ የገበሬ ልጅ ነይ እንደዚህ በውስጥ በኩል ስገረጽ እንደምወጣ ለምጄዋለሁ። እና ይሄን ይመስላል በጣም ደስ ይላል። ዘይቶን ደግሞ እዚህ ጋር ይሁት ቅድም እዛ ጋር ያሳየውኝ ዘይቶን እዚህ ጋር በጀርባው በኩል አለ። ቤተሰብ አሁን ቪዲዮዬን ከሰራሁኝ በኋላ ልለቅም ብዬ ነው። በጣም ደስ ይላል። ኑ አብረን እንጎባኝና ይሄን ይመስላል። ቤተሰቦቼ ሼር ላይክ አድርጉኝ፣ አበረታቱኝ። እውነት እንግዲህ እንደዚህ ወጣ ያለንበት ምን እንቀርጻለን ምን እንትን እንላለን። እውነት እንዲሁ ወጣ ያለንበት እንደዚሁ ብቀረጽ ብዬ ስላሰብኩኝ ነው የቀረጽኩኝ። ቤተሰብ እንብላ። አሁን እችም ልበላ ነው። አያችሁ እቺ አሁን እየደረሰችው ነው። በጣም ደስ ይላል ማለት ነው። ቤተሰብ ወጡም እንደ አልወጡም እና ይሄን ይመስላል። በጣም ነው የሚጥመው። እኔ ግን ሳይታጠብ አልበላው ዝም ብዬ ነው የያዝኩኝ። ያው ባክቴሪያ እንትን እንዳይበላን ማለት ነው። እና ይሄን ይመስላል። ሼር ላይክ አድርጉ፣ አበረታቱ። አያችሁ ይሄ እንትን ነው ታች በኩል ያለው ዛተር ባቅሌ ይሄ እንዳለ ባቅሌ ነው። በታች በኩል ያለው ማለት ነው እንደ ሳር የሚመስለው ባቅሌ ነውና ባቅሌ ዛተር እንዳለ መሬቱ እና ደስ ይላል። ቤተሰብ እላችኋለሁ። ቻው ደህና ዋሉ ውድ ቤተሰቦቼ። ሼር ላይክ አድርጉ፣ አበረታቱኝ። ባይ ባይ